እኔ ሴቶቹ ጋራ ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው ብዬ አምናለሁ። አቅም እንዲኖራቸው ነው በደንብ ሪኮመንድ ማደርጋቸው። ምክንያቱም እኔ እንደ ጋብቻ አማካሪ በጣም ብዙ ፈተና ችግር አይቻለሁ። አቅም የሌላቸው ሴቶች የከፈሉትን ዋጋ በአይኔ በብረቱ አይቻለሁ። ማን ነው ቻሌንጅ የሚያደርገኝ? ማንም አያሳምነኝም በዚህ ጉዳይ። በቃ ሲያለቅሱ ሲሰባበሩ በ30 ዓመታቸው የ50 ዓመት ሴት ሲመስሉ አይቻቸዋለሁ ሴቶቹ። ምክንያት ትምህርት የላቸውም፣ ስርዓት ባህል የላቸውም፣ ገንዘብ ወጥቶ አይደለም ከወላጆቻቸው የሚያገኙት ገንዘብ የለም፣ ከወላጆቻቸው የሚያገኙት የለም። ኃላፊነት በፍጹም የጎደለው ሰው እጅ ላይ ወድቀዋል። በ30 ዓመታቸው የ50 ዓመት አልኮኮ የ45 ዓመት አሮጊት ሴት የመሰሉ ወጣት ሴቶችን አግኝቻለሁ። በምን ምክንያት? በለቅሶ በግፉ ማለት ነው። ስለዚህ እነዚህ አይነት ነገሮችን ሴቶቹ አላህን ይፍሩበት ገንዘብ ሲያገኙ ለጥጋብና ለእብሪት እንዳይደረደራቸው እመኛለሁ። ግን በቃ አሁን የምንኖርበት ተጨባጭ ሰዎች መደራደሪያ ካርድ ሲኖርህ ነው የሚያከብሩ። በጣም ቬሪ አንፎርቹኔትሊ እንደው አላህን ፈርቶ እሷ የኔ ኃላፊነት ናት እንዳይርባት እንዳይጠማት እንዳልትቸገር ማይ አሳይመንት ያለ ስንት ወንድ ነው ያለው? አላውቅም። ቤት የለም ማለት አይደለም፣ እኔ አላወኩም ማለት የለም አይደለም። ያዘልኝ መሐመድ። ነገር ግን እኔ እንደ ጋብቻ አማካሪ ባለፈው 15 ዓመታት አካባቢ ሐቂቃ በዚህ ዙሪያ ላይ በጣም ኖር ያለው እስኪ ከብደኝ ድረስ አሁን መስራት አልፈልግም ይሄን ስራ بالمناسبه ህመሙን አልቻልኩትብና ማለት ነው በተለያየ ምክንያት ሰዓቱም የለኝም። ደጋግሜ እንደነገርኩ በጣም ተጎድተው አይቻለሁኝ። ሐቂቃ ማለት ቀለብ ከልክሎ የሚያሰቃዩ ሰዎች ቀላል አይደሉም። ይጅናትሽ ቤት ሄደሽ ቆይኝ ቤት ኪራይ መከፍለው አልከፍልም የሚሉ ሰው ስለሌላቸው ብቻ አይደለም። አንዳንዴ እንደ በቀል በትር ማለት ነው ለተጣሉበት በቀል በትር ማጣት እኮ ሊከሰት ይችላል። ኦፍ ኮርስ ያው ሰው ቤት ይፈናቀላል። ስንት ሰው ተፈናቅሏል ነው እዚህ አዲስ አበባ ዙሪያ እንኳን በመናቀው ማለት ነው። አላየሃል ያ ነገር ሲከሰት እረዳለሁ። ግን ለዚህ ብቻ ብሎ ሴቷን ገንዘቧን ለመብላት ንያውን አላህ ያቀበታል። ከዛ ትንሽ ቆይቶ ጥሎ ለመሄድ ይልም ያለ ገሻሽ ሌባ ነው። ቅቅጫን ከተነጋገር ሌብነት ነው። ሌላኛው ግን በጣም የሚያሳዝነኝ እኔ አንድ ጊዜ ታስታውሳለህ መሐመድዬ አንተ አገናኝተኝ ወንድሞች ጋራ ዱባይ ሄጄ ነበር። አንድ ፕሮግራም አለ። እንደውም እሱ ፕሮግራም ፈልገው ሊያዩት ይገባል ብዬ አምናለሁ። ስቲል ዱባይ ወይም ይሄ አረብ ሀገር ኸሊጅ አካባቢ ያላችሁ እህቶች ገንዘባቸው፣ መልካቸው፣ እድሜያቸው ኩልሽ ይበላና ባዶ እጃቸውን ይመጣሉ። ከሚበላው ሰው ደግሞ ጉልበታቸውን ገንዘባቸውን ከሚበላው ሰው አንዱ ማን ይመስላል? ቤተሰብ ጭምር። መሬት ግዙልኝ ብላ ብር ትልካለች፣ መሬቱ አልተገዛም። ኮንዶሚኒየም ቤት ግዙልኝ ብላ ብር ትልካለች፣ አልተገዛም። በ20 ዓመቷ ሄዳለች፣ በ30 ዓመቷ ስትመጣ በዛ በበረሃው የተጠበሰ ፊቷ ማዲያቱ ምናምኑ የምታርፍበት ቤት የሌላት ብዙ እህት አጋጥመውኛል። ራሳቸውም ነግረውኛል። እህቶች ስንመጣ ፊት ተነሳን ብለውኛል። በቃ አሁን ትንሽ ተደራጅቼ ራሴን እንትን ብዬ እኩያይን አግብቼ እመጣለሁ ብዬ ስነሳ ለካ የላኩት ገንዘብ የለም፣ ምንም የለም። አንዳንዶቹም ደግሞ በየዋህነት ቤተሰቦቻቸውን ሀጅ ያስደረጋሉ፣ ለቤተሰቦቻቸው ቤት ይገዛሉ፣ ወይም ለቤተሰቦቻቸው እኔ በጣም ደስ ይለኛል። ለቤተሰቡ እንከባከብ ሰው አከብራለሁ ፐርሰናሊ። ግን የነሱን ህይወት ደግሞ ኮሚትመንት ቅድም ስንነጋገር የጋራ ነገር ነው። ወላጅም ለልጁ ኮሚትድ መሆን አለበት። ልጆች ለወላጆቻቸው ብቻ አይደለም ኮሚት መሆን ያለባቸው። ልጅ በሴት ጉልበቷ በረሃ ላይ ተቃጥላ ቤት ኪራይ ከፍላልኝ ወይም ቤት ሰርታልኝ ልጆቼን ተቀሩ ልጆቿ ታናናሾቿን ስታሳድግ እሷ ስትመጣ የት ልትወድቅ ነው ተብሎ መታሰብ የለበትም እንዴ? ያልታሰበባቸው በርካታ ሴናሪዎች እኔ ያጋጥሙኛል። ስለዚህ ፍትህ አይደለም ሐቂቃውን ለመናገር በተለይ ትምህርት የሌላቸው ሆኖ ይታወቃል። እናውቃለን ከአርሲ ከባሌ ከጅማ ከሐረር ከወሎ በየሴቱ ደላላ በገወጥ በህጋዊ መንገድ የሚሄደው ሴት ቁጥር ስፍር የለውም ታውቃለህ። ከዛ ምንድነው እነዚህ እህቶች እጣ ፋንታ ነገ ተነጎዳ? ያው ዋና የተከደበት ፐርፐዝ ኑሮን ማሸነፍ ነው፣ ህይወትን ማሻሻል ነው። ከዛ ግን ምንም ህይወታቸው ይበልጥ ሚዝረብል ሆኖ በሚመጡበት ቀን አንዳንድ ኤርፖርት ላይ ያበዱ ሴቶች አይቻለው። ኒቃብ የለበሱ እንትን የለበሱ በአይኔ በብረቱ ምክንያት ሲመጡ ምንም ነገር የለም። ያው ባለፈው ስንት መቶ ሺህ ሰው ተጠርጎ ተወጣ። ሲመጡ አገር ቤት ምንድነው የሆኑት? ምስቅልቅላቸውን ይወጣ። ከገንዘብ ጋር ተያይዞ መነሳቱና ሴቶችን ኻሰተን እንደዚህ ለገንዘብ ብቻ የመጠቀም አባዜ ባሎች ብቻ ሳይሆን ወንዶች ብቻ ሳይሆን ቤተሰቦችም ጭምር እየፈጸሙት ያለው የተሳሳተ አካሄድ ስለሆነ ቢታረም ደስ ይለኛል። ጀዛከላሁ ኸይር። ጥሩ በጣም ወሳኝ ነገር ስለነበረ እንግዲህ ያነሳ ነው።